ሌላው መዋቅር ግን የነሱ ነው። ነው ጌታቸው በጣም በሚያሳዝን ሁኔታ ኦሬዲ ደካማ ሆኖ የጀመረበት ምክንያት ምንድነው ካልከኝ ዞን ወረዳ ጣቢያ የራሱ መዋቅር የለው ጊዜያዊ መንግስቱ ያለው የነበረውን ከማሰራት ይልቅ ደግሞ እነሱን ለመተካት የተደረገው እንቅስቃሴ ብጥብጥ ውስጥ አስገባቸው። ይሄ ሄዶ የመከላከያ ሰራዊቱ የቲዲኤፍንም ጭምር ወደ ጨዋታው እንዲገባ አደረገው። ችግሩ ይሄ ነው። ከዚህ ባሻገር ደግሞ አብይ የፕሪቶሪያ ስምምነት ውስጥ ያሉ አንኳራዊ ጉዳዮች ኦኬ ግዛታዊ የተያዙ ግዛቶች እንዲለቀቁ ከፌደራል መከላከያ በቀር ሌሎች የሰራዊት ኃይሎች እንዲወጡ ኦኬ የተፈናቀሉ ሰዎች እንዲመለሱ የሰብአዊ እርዳታ ለሚያስፈልጋቸው እንዲደርስ የተጠያቂነት ጉዳይ እንዲሰፍን የሽግግር ፍትህ እንዲኖር ኦኬ እነዚህ የመሳሰሉ ጥያቄዎች አሉ። የመከላከያ ሰራዊቱ ወደ ዲዲአር እንዲገባ እነዚህ የመሳሰሉ ጥያቄዎች አሉ። እነዚህን ሁሉ ጥያቄዎች በቀጥታ ከመመለስ ይልቅ እያላገጠ ይቆይና ልክ በእነሱ ምክንያት ነው እንቅፋት ሆኑብኝ ይላል። ለምሳሌ የመመለሱን ነገር ተጀምሮ ነበር የት እንደደረሰ የምታውቀው ነው። አሁንም እንዳልተመለሱ ነው የተጀመረውን ቆሟል። የዲዲአር ጉዳይ እንደዚሁ የተወሰነ ርቀት ተኪዶ በአትሊስት በጊዜያዊ መንግስት በኩል ብዙ ጥረት ተደርጎ ግን ከተወሰነ ርቀት በኋላ ሊሄድ አልቻለም። የትራንዚሽናል ጃስቲስ ጉዳይ የሽግግር ፍትህ ጉዳይ አብይ ፖሊሲ ላውጣበት ህግ ላውጣበት ከ30 ዓመት ጀምሮ ያለውን ነው ምንፈትሸው ምናምን ወደሚል ወሰደው። የጄኖሳይድ ጉዳይ ሳይሆን ፕሪቶሪያ የተስማማው ያለፈው 30 ዓመት ውስጥ የነበረን ችግር አይደለም። ፕሪቶሪያ ላይ የተስማማው በዚህ ጦርነት ለተፈጸሙ ወንጀሎች ተጠያቂነትን በሚመለከት ነው። ይሄንን ትተው የሽግግር ፍትህ አዋጅ አውጥተናል ብለው ሲመጻደቁ ነበር። ከዛ በፊት የውይይት ምንድነው የድርድር ኮሚሽን የዳያሎግ ኮሚሽን በሚባል ጉዳዮች ያልቃል ምናምን እያሉ ይቀልዱ ነበር። ኦኬ ይሄም የትም አልሄድም። የቀረው ምንድነው? ይሄ ሳያንሰው በቴክኒካል በሆነ መንገድ በህግ ደግሞ የድርጅቱን ህልውና የሚገዳደር ነገር አመጣ። ድርጅቱ እንግዲህ ካላችሁስ እንደ አዲስ መመዝገብ የሚለውን ካላችሁ ደህና እንደ አዲስ እንመዝገብ ብለው ኮንግረስ ያደርጉ። ኮንግረስ ደግሞ እውቅና የለውም ማለት ወጋ መጣች ምርጫ ቦርድ። ይሄ የምርጫ ቦርድን እንደ መሳሪያ ተጠቅሞ ድርጅቱን ማጥፋት ነው። አሁን ይሄ ሁሉ ወዴት ነው የሚሄደው? ፖለቲካሊ ስታየው ይሄን ጦርነት አብይ ለምንድን ነው ያደረገው? ህወሓት ይሄን ጦርነት ሉዓላዊነቱ የትግራይን ህዝብ የራስን ዕድል በራስ የመወሰን መብትን የትግራይ ህዝብ ህገ መንግስታዊ ደህንነቱን የራሱን ህገ መንግስታዊ ኢንቴግሪቲ የማስጠበቅ መብቱን ለማስቀጠል ነው። አብይ ባደረገው ምርጫ ምክንያት ነው። አብይ ግን ወደ ጦርነቱ የገባው ለምንድን ነው? ህወሓትን ለማጥፋት ህወሓትን ለማፍረስና ለማጥፋት። ብልጽግና እንዲቀላቀሉ ፈለገ፣ አንቀላቀልም አሉ። ለብቻቸው ቆሙ። ምርጫ ለማድረግ ሲፈለግ እናደርጋለን አሉ። ህገ መንግስቱን የሚጻረር ነገር አናደርግም። ስለዚህ ይሄንን ቡድን ማጥፋት አለብኝ። ይሄ ደግሞ የሱ ካድሬዎች ሰዎች ባሹመኞች ሁሉ በየጊዜው የሚነገር ነገር ነው። አሁንም የሚቆጫቸው ነገር ህወሓት አሁንም አልሞተም አልጠፋም የሚለው ነገር ነው። ኦኬ ይሄ ስላለ ዋናው ነገሩ ህወሓትን በዚህም በዛም አርጎ የማፍገምገምና ማጥፋት ስለሆነ ያልገባው ነገር ህወሓትን ህጋዊ እውቅና አልሰጠውም ማለት አንደኛ በፕሪቶሪያ ስምምነት መሰረት ከሽብርተኝነት ስታወጣውና እንደ ተዋዋይ ወገን አብረው ስትደራደር ህጋዊ ስብዕናውንም ተቀብለሃል ማለት ነው። ህጋዊ ስብዕናውን እየናድክ ግን ተዋዋይህን እያጠፋኸው። ተዋዋይህን ካጠፋኸው ምን የፕሪቶሪያ ስምምነት ነው ያለው? እነሱ ግን የዚህ መንግስት ይፍረስና የሽግግር መንግስት ይቋቋም አላሉም። የፌደራል መንግስቱ በተቀበሉት መሰረት እንደ መንግስት እውቅና ሰጥተውት እየተንቀሳቀሱ ነው። የስልጣን ጉዳይ የስልጣን ሽኩቻ ምናምን የሚሉት ያውቁታል። ጌታቸውም ቢሆን ስልጣንን ወዶ ስልጣን ላይ የሙጥኝ የሚል ሰው እንዳልሆነ እኔ በደንብ አውቀዋለሁ። እነዛም ቢሆን ለስልጣን ብለው ሳይሆን የዚህ ስምምነት ተዋዋይ ስለሆነን ስምምነቱ በአግባቡ እየተተገበረ ስላይደለ መንግስት እንዲያውም ስምምነቱን ለማፍገምገም ጥረት እያደረገ ስለሆነ በአንዳንዶቹ ጉዳዮች ላይ እንዲያውም ስፓይንለስ ስለሆነ አከርካሪ የለሽ ሆኖ ሊቆም ስላልቻለ ለምሳሌ የኤርትራን ኃይሎች ከግዛቱ ውስጥ ይውጡ ማለት አልቻለም እስከዛሬ ድረስ። ትናንትና ተሯሩጦ የውጭ ጉዳይ ሚኒስትሩ ጌታቸውን ይዞ
ለአምባሳደሮች ገለጻ ለማድረግ የፈጠነውን ያህል ፍጥነት አንድ ቀን የውጭ ጉዳይ ሚኒስትር የኤርትራ ኃይሎች እንዲወጡ የዓለም አቀፍ ማህበረሰቡ ይተባበረን ምናምን ቀርቶ መያዛቸውን አያምኑም ነበር ለረጅም ጊዜ። እንዲያውም ለነሱ ጀስቲፋይ ለማድረግ ተተክሶባቸው ነው የገቡት ምናምን ነበር የሚሉት። አንድ በአማራ ክልል ኃይሎች የተያዙትን አካባቢዎች ትክክል አይደለም ይውጡ እንኳን ብለው አይሉም እንደዚህ። ይሄ አንዱ ነው። ምንም ስፓይን የላቸውም ይሄን አይነት ነገር ለማለት። ነገር ግን የዲዲአር ምናምን ሲባል እሱ እንዲፈጥን ይፈልጋሉ። ግዛቶች የሚመለሱ የሚባለውን በአትሊስት ከኤርትራ ውጭ ያለውን ደግሞ ሰዎቹ ይመለሱና ከዛ በሬፈረንደም እንፈጽማለን ይላል። ስታተስ ኮ አንቴ ማለት ወደ ነበረበት ቦታ መመለስ ነው እንጂ አሁን እዛ አካባቢ ያሉት አዲስ የሚሰፍሩት ሰዎች ወደ ሬፈረንደም ሂደት እንዲገቡ እናደርጋለን ማለት ያውም በግልጽ አይደለም። ይሄ ከጌታቸው ጋር እየተነጋገሩ ይሄ የትግራይን ብሔራዊ ጥቅም ክልላዊ ጥቅም አሳልፎ የሚሰጥ ነው የሚል ቁጭት አላቸው እነዚህ ሰዎች። ይሄ ደግሞ ከፕሪቶሪያ ዶክተር ዚላ እንድታብራራኝ በጣም ጥሩ ጉዳይ ያነሳተ ዶክተር። የፌደራል መንግስት ባለስልጣናት በተደጋጋሚ የተለያዩ መግለጫዎች ሲሰጡ ስታተስ ኮ አንቴ የሚል ፕሪቶሪያ ላይ የለውም፣ ሬስቶሬሽን ኦፍ ኮንስቲቱሽናል ኦርደር የሚል ነው ያለው። ምንድነው ልዩነት? ስታተስ ኮ አንቴ መመለስና ሬስቶሬሽን ኦፍ ኮንስቲቱሽናል ኦርደር ምን ማለት ነው? በፕሪቶሪያ ይሄን ቋንቋ እነሱ እያስተባበሉ ይገኛል። ስታተስ ኮ አንቴ የሚል ነገር የለም፣ ምዕራብ ትግራይ መልስ፣ ደቡብ ትግራይ መልስ ምናምን የሚል ነገር የለም፣ በሪፈረንደም ነው የሚለው። አለፍ ሲል ደግሞ ሬስቶሬሽን ኦፍ ኮንስቲቱሽናል ኦርደር ነው የሚለው ማለት ምን ማለት ነው? ሬስቶሬሽን ኦፍ ኮንስቲቱሽናል ኦርደር ከስታተስ ኮ አንቴ ምን ይሄን በደንብ በግባው እነሱ እንግዲህ ይሄንን የሚፈቱበት መንገድ ልንገር። በእነሱ ህገ መንግስታዊ ስርዓቱን የናደው ማን ነው? የራሱን ምርጫ በማድረግ የትግራይ ክልል ነው። ስለዚህ ህገ መንግስታዊ ስርዓቱን የማስተካከል ስራ መልሶ የማቆም ስራ ህገ መንግስታዊ ስርዓቱ እኮ ተፈልጎ አይገኝም ዛሬ በኦሮሚያም በአማራም በየትኛውም ቦታ ለተሎን ትግራይ ማለት ነው። ትግራይ ኦፊሻሊ በፕሪቶሪያ ስምምነት በኩል ነው ከኢትዮጵያ መንግስት ጋር የምትገናኘው። ግን እዛ ውስጥ አንዱ ደግሞ ወደ ህገ መንግስታዊ ሳይን ፖስቶች የመመለስ ነው፣ ህገ መንግስታዊ ስርዓትን የማመለስ ነው። ይሄንን ስራ ግን እየሰሩ አይደለም። ህገ መንግስታዊ ስርዓትን የመመለስ ማለት ጦርነቱ ከመጀመሩ በፊት ወደ ነበረው ህገ መንግስታዊ ፖዚሽን መመለስ ማለት ነው። ምን ማለት ነው? የትግራይ ክልላዊ ኢንቴግሪቲ ወደዛ ቦታ ይመለሳል። የትግራይ ክልላዊ መንግስት ወደዚያው ቦታው ይመለሳል። ኦኬ። የትግራይ ተሿሚዎች በፌደራል ያሉ ኦኬ፣ በፌደራል ተቋማት ውስጥ የነበሩ በሰራዊት ውስጥ የነበሩ ሰዎች ወደ ቦታቸው ይመለሳሉ ማለት ነው። በደንብ ከተከወሰድከው የፌዴሬሽን ምክር ቤት አባላት የፓርላማው የተለያዩ ተቋማት ውስጥ የነበሩ ፐርጅ የተደረጉ ከአዲስ አበባ መስተዳድር ከተለያዩ አካባቢዎች እነዚህ ሁሉ ሰዎች ወደ ቦታቸው ይመለሳሉ ማለት ነው። እንዲያውም የሰፋ ነው የሚሆነው ማለት ነው። ስቴተስ ኮ አንቴ እኮ የያዝከውን ይዘህም ቢሆን የተበላሸውም እንደተበላሸ ወደ ነበረው ቦታ እንመለስ ነው። ይሄኛው ግን ሪስቶሬሽን ኦፍ ኮንስቲቱሽናል ኦርደር ማለት ያገደፍከውን ሁሉ አስተካክለህ ማለት ነው። ኦኬ፣ እሱን ማድረግ አይችሉም። ግን ለምንድን ነው ይሄን የሚሉት? ጦርነት የገባነው ህግ ለማስከበር ነው ስለሚሉ የሚያስከብሩት ህግ ደግሞ ህገ መንግስታዊ ኦርደር ነው ብለው ስለሚያምኑ ስለዚህ እሷን ላይ እንጠላጠላሉ። ነገሩ ሴማንቲክ ነው። የማድረግ የሚፈልጉት ነገር አንድም ከዚህ ውስጥ የለም። የሚነጋገሩትና ሁሌ የሚያወሩት ለምሳሌ ከኦሮሞ ኃይሎች ጋር ሲነጋገሩ ከሌሎችም ጋር ሲነጋገሩ ህወሓት ወያኔን አለማጥፋት መቻል እና ወያኔ ተመልሶ ይወጋናል የሚል ስጋት አሁንም አቶ ጌታቸውም ትናንትና ሲል የነበረው የኔ ፍርሃት ከኤርትራ ኃይሎች ጋር ኮሉዥን ፈጥረው ወደ ሌላ ጦርነት ሊከቱን ይችላሉ የሚል ነው። እነዚህ የቲዲኤፍ ጀነራሎች ምናምን የሚል ንግግር አለው። አሁንም ኢማጂን የሚያደርጉት ከነዛ ጋር ተባብረው ጦርነት ሊከቱን ይችላሉ እና ይሄ አይነት ፍርሃት ስላላቸው ከህወሓት ጋር ጠብ ስላላቸውና ህወሓትን ከጊዜያዊ መንግስቱ በማራቅ ህወሓትን ህልውናውን በማጥፋት አንድ ከኛ ጋር የሚሰራው ወገን መዋቅራዊ መሰረት ብዙ የሌለው ኦኬ፣ ከፌደራል መንግስቱ ጋር በሚያካሄደው ተራክቦ ደግሞ በህዝቡም ዘንድ በጥርጣሬ የሚታየው ደካማ የሆነውን መንግስት ወደ ራሱ በማቅረብ የፈለገውን ስራ ሊያሰራ ይፈልጋል። የሚፈልጉት ተላላኪ ነው። በየቦታው እንደሚያደርጉት ይሄንን ነው የሚፈልጉት። ሰላምም አይደለም የሚፈልጉት፣ ለትግራይ ህዝብ ፎይታም አይደለም። የሰላም ስምምነቱን ውል በማክበር
ህዝቡን ወደ ቦታው በመመለስ ሉዓላዊ ግዛቱን በማስከበር ህገ መንግስታዊ ስርዓቱን በቦታው በመመለስ የተፈናቀሉ ሰዎችን በመመለስ የሰብአዊ መብት እርዳታ እንዲደርስ በማድረግ የሰራዊቱን ዲዲአር ሲስተም ውስጥ እንዲገባ በማድረግ የትራንዚሽናል ጃስቲስ እንዲፈጸም ይሄንን አይደለም የሚፈልጉት። ይሄ ነው ጉዳዩ። ችግሩ የስልጣን ጉዳይ አይደለም። እነዚህ ሰዎች ትግራይ ውስጥ አሁን ምን ስልጣን ነው የሚያዘው? ስለ እግዚአብሔር ምን ስልጣን ነው? በዚህ ያህል በሚሊዮን የሚቆጠር ህዝብ በችግርና በመከራ የኖረ ደሞዝ የማይከፈለው ሰራተኛና ዶክተር በየቦታው ሞልቶ መድኃኒት የሌለበት ሆስፒታልና ፋርማሲ ተቀብለ ታይዋለህ እኮ it is taking a physical toll even በጌታቸው ላይ ይሄ ችግር even አሁን ሰሞኑን መግለጫ ሲሰጥ ታይዋለህ። አንድም በዛ ስልጣን ደስተኛ የሆነ ሰው አይደለም እሱ እንኳን ማለት ነው። እሱ እኔ ሳውቀው ደግሞ ስልጣን ላይ የሙጥኝ ብሎ ለስልጣን ብሎ ከሌሎች ጋር የሚራኮትም ነው ብዬ አላምንም። ሌሎች አለመግባባት ይኖራቸው ይሆናል እንጂ እነሱም ይሄን ስልጣን ከዚህ በፊት ያውቁታል፣ ለዘመናት መርተውታል። ህወሓትን የማይረዱት ሰዎች ህወሓት ውሳኔ የሚወስነው በወል ነው፣ የሚንቀሳቀሰው በወል ነው። ስልጣን ቢይዝ የአንድ ሰው ስልጣን የሚባል ነገር የለው፣ ኖሮትም አያውቅም። ደብረጽዮን መሪ ሆኖ ደብረጽዮን መሪነቱን አታውቅም እኮ፣ ምክንያቱም በወል ስለሆነ የሚወሰነው። የደብረጽዮን ንግግር ፍላጎቱ ምንም ይሁን ምን የሚወሰነው በድርጅት ስለሆነ ማንም ሰው የተለየ እሱ ምን አለ ምናምን እያለ ጥንቆላ አይሄድም። ይሄንን የሚያውቅ ሰው ትግራይ ውስጥ የስልጣን ሽቅድምድም አለ ምናምን የሚል ሰው ኢትዮጵያ ውስጥ ሌላ ቦታ ያለውን የሚመስለው ሰው ነው። ይሄ እንደዛ አይደለም። የስልጣን ጉዳይማ ቢሆን መጀመሪያውኑ ጊዜያዊ መንግስት ይቋቋም ለምን ብለው ይስማማሉ? ስልጣናችንና የስልጣን ጉዳይ አይደለም። የተዋጉት ለህልውና ነው፣ የተዋጉት ለሉዓላዊነት ነው። ይሄንን የፕሪቶሪያ ስምምነት ደግሞ ክችች ብለው ይፈጸምልን የሚሉት ለህልውና ለህዝባቸው ህልውና እና ለህዝባቸው ከመከራ መውጣት ለህዝባቸው እፎይታ ነው። ይሄ እንዳይሆን ግን የፖለቲካ ጨዋታ ጦርነት ነበረ፣ ዲፕሎማሲ ተከተለ፣ የህግ ሸር ተጀመረ። ከዛ የፖለቲካ ጨዋታ ደግሞ በፖለቲካ ትርፍ ሊያገኝበት ፈልጎ በህግ ሸር እነዛን ከጌሙ አስወጥቶ ይሄን ጊዜያዊ መንግስት ምናልባትም ብልጽግና ሊያደርገው እንደመጀመሪያ ሲነሳ እንደነበረው ፈልጓል። ወይንም ደግሞ በጊዜ ሂደት አወላክፎ በህዝብ አስጠልቶ እንዳይመረጥ አድርጎ ከሲስተም ውጪ ለማድረግ ተፈልጓል። ይሄ የፖለቲካው ጨዋታ ነው። የህጉ ግን ያው ህግ የማጥቂያ መሳሪያ ስለሆነ አንድም የድርጅቱን ህልውና ለማጥፋት አብሮት የክልሉን ህጋዊ ዕውቅና ለመሸርሸር ከነግዛታዊ ኢንቴግሪቲው ጨምሮ አንድ ላይ ማለት ነው። ሁለተኛ አሁን ትናንትና ጌዲዮን ሲናገር እንደነበረው ካየኸው የክስ ቻርጅ ነው የዘረዘረው፣ በህግ ቋንቋ ነው የዘረዘረው። የክስ ቻርጅ ነው ያስቀመጠው። ከኤርትራ ጋር ኮሉድ ያደርጋሉ፣ ጦርነት ሊጀምሩ ይፈልጋሉ፣ በተከታታይ የዲዲአር አደናቅፈዋል፣ የህዝብ መመለስን ዲስፕሌስድ የሆኑ ሰዎች እንዳይመለሱ አደናቅፈዋል፣ የክልሉን መንግስት ዲስማንትል በኃይል በጉልበት ዲስማንትል አድርገዋል ምናምን የሚል የክስ ዝርዝር ነው ያስቀመጠው። አሁንም ወደ ህግ ሊሄዱ የተዘጋጁ እንደሆነ ግልጽ ነው። በዚች አግባብ ሄደው ሰዎቹን አሁን ደግሞ አመራሮቹን ህገ ወጥ ያስብላሉ። ከዛ በኋላ በህግ አንዳንድ እርምጃ እንውሰድ ይላሉ። ከዛ ወደ ጦርነትና ኮንፍሮንቴሽን ይገባሉ። ወደዛ እየሄዱ ነው የሚመስለኝ። ችግሩ የሚጀምረው ከስምምነቱ ጀምሮ ነው። ግን አሁንም ችግሩ መቋጫው ፈንዳሜንታሊ ችግሩ የኢትዮጵያ መንግስት ህወሓት ከሚባል ኤንቲቲ ጋር አብሮ ለመኖር to live with them ቢወድም ባይወድም to live with them and to let them do business in Tigray አይፈልግም። ዋናው ነገር የሪዘንትመንት ጉዳይ ነው። እነዚህ ሰዎች ከጌም ውጪ ጌም ኦቨር ተብለው ነበር እኮ አንድ ወቅት ጌም ኦቨር ተብለው ነበር። ከጌም ውጪ ለማድረግ ተፈልጎ ያ ሪዘንትመንት በየአቅጣጫው ራሱን እየገለጸ ስለሆነ ነው እንጂ ከልብ ካለቀሱ እንባ አይገድምና ይሄንን ነገር መቋጫ ሊያበጁለት ከፈለጉ ቀደም ብለው ጀምረው በቀላሉ ሊፈጽሙት ይችሉ ነበር። ይሄ ነገር የሚመነጨው ህወሓት ካለ መጥፋቱ ጦርነቱን እኛ ነን ያሸነፍነው ከሚል ትምክት እጅ ስጡ ምናምን ከሚለው ሁኔታ ከዛ እዛ ያልተሳካላቸውን አሁን በዚህ በተለያየ መንገድ እጅ ለማሰጠት የሚደረግ እንቅስቃሴ ነው። ማንም ሰው ይሄንን ሊረሳው አይገባም። ጦርነት፣ ዲፕሎማሲ፣ ህግ